አሁን ሰኔንም ሳልፈልግ ልታስለቅሱኝ ነው ማንንም ደነስ ሰብስቦ ለማብላት እዚህ ይሄ ሁሉም በማፍሰስ አይባልም እውነቴን ነው እኔስ በጣም ያስጠላኝ ነገር ቢኖር ከማንም ደነስ ጋር ተሰብስበው እዚህ በዓል በመጣ ቁጥር መጃጃል ነው መጃጃል አይደለም ይሄ እኮ ሲወርድ ሲዋረድ የመጣ ባህላችን ነው ሲወርድ ሲዋረድ የመጣ ከሆነ ታዲያ ለምን አዋርደን አንጥለው አንቺ ግብር ምታበይኳ አስመሰልሽው ምሳ የጠራሽው ጎረቤቶቻችንን ነው እኔ አልወጣኝም እናንተ ናችሁ የገና ምሳ ካላበላን ያላችሁት ቢሆንም እጣው ላይ በሙሉ ቴዲ ስም ባጽፍ ይኖር አንቺ ቤት ፈታ ማለት ትቺ ነው whatever እኔ ቤት እንዲሸትብኝ አልፈልግም በዛ ላይ ደግሞ እኔ የምጠቀመው በኤሌክትሪክ ምድጃ ነው እና መብራት ኃይልን ተማምናችሁ እኔ ቤት ታበስላላችሁ ምንም በላይ ደግሞ እንባዬ እንዲፈስብኝና አይኔ እንዲቀላብኝ አልፈልግም ወይኔ ጉዴ ኧረ ወይኔ ጉዴ አይኔ እንኪ ግራ ጆሮሽ ላይ አድርጊው ሽንኩርት ጆሮዬ ላይ ጌጣጣ አልኩሽ አዎ ግራ ጆሮሽ ላይ እንባሽን ያቆምልሻል ይሄ ደግሞ ምን የሚሉት እብደት ነው ቹቹ እንዳለች እብደት አይደለም ባህል ነው ባህል የሚባል ነገር አይመቸኝም ይሁን ደሃ ወንድ ነው የሚመስለኝ እንኪ ግዴለሽም እንኪ ግዴለሽም ተረኛው ተጣቢ ነው ሄሎ እንኳን አደረሰሽ እንኳን አብሮ አደረሰን እንዳልል ተቀይሜሃለሁ ምን ማለት ነው ቢያንስ የመልካም ምኞትን ለመግለጽ በሌሊት የ200 ብር ካርድ ልትልክልኝ ይገባ ነበር አዎ ላክልኝና ኋላ ደውልልኝ እንኳን አብሮ አደረሰን ገና በጧቱ ለአራተኛ ጊዜ 200 ብር ካርድ ችግር አለው ስልኩ ሞልቶ አይፈስ ወይኔ ሳራ ይዛሬን አያርገውና በጥሬው ነበር መቀበላቸው እንዴ በጥሬ ስትትዛለ በግሊ ገዙ ሄዱት ምን ሆነ የቆዩት በጉል ከጉምሩክ ነው እንደሚያስወጡት ጥፋተኛው ቹቹ ነሽ እኔ ምን አደረኩ ቤቢ በግዛ ብለሽ ቤተሰቦቹ ጋር ትልኪዋለሽ እንዴ ዘራ ብዙ እንደሆነ ያወቅሽ ቤቢስ እሺ ቴዲ ታዲያ ምን ሆነ የቆየው ቤቢ ከበጎቹ ጋር ተቀላቅሎ እየፈለገ ይሆናል ውይ ይሄ ባህል ምናምን የምትሉት ነገር አይሆንም በእናታችሁ ወይኔ ጉዴ አይኔ መንገብገቡን አላቆመም እንባይ ሊፈስብኝ ነው ጠብቂው እንደ ቻይና ሳይሆን እንዳበሻ ቀስ ብሎ ነው የሚሰራው በእኔ ቁጭ በይ ሴት አይደለሽም እንዴ ሳይ ደብራን ጣጥሩ ደብራን ጣጥሩ አረ ይሄው ይመጣ ማጋለው በፍየል በመድረግ ነጋዴ ሆነ ቴዲማር ተፈላጊዋ ተገኝታለች እቺ አታያትም እንደዳለዋ ከሴት ጋር መዋልሽ ጠቅሞሻል ታዲያስ ባለበግ የዚችን መጨረሻዋ ንገረና እንውሰዳት መጀመሪያውን መች ነገር መጀመሪያዋ ምን ያረግልናል አሁን ንገረንና ገዝተን ሂድ ወንድሜ የበግ አይነት አለ ከ1500 በታች ጥሬ የለው ትቀልዳለህ እንዴ ያንተን በግ 1500 ብር ከምገዛ 500 ብር ጨምሬ አህያ አልገዛ እንግዲህ ሚጣፍጥህን መታወቃለህ አንተ ግን አታፍርም ምን ያሳፍራል ወንድምህን ለማስፈታት በተከበርኩበት የኮማንደርነት ሙያ ሙስና መቀበል እሱ ያሳፍር ይሆናል ይሄን በገፈጅ የሆነ ህዝብ ከኮሌስትሮል ነፃ የሆነ የጦስኝ በግ መቀለብ ነው የሚያሳፍረው ምን ያሳፍረኛል አው ምን ያሳፍረው በግ 50 ሳንቲም ተገዝቶ ቆዳው 1 ብር በተሸጠበት ሀገር ላይ 1 በግ ሊያውም በጠራራ ፀሐይ 500 ብር ስትል አታፍርም አይ ወንድሜ
በግ ያኔ የቤት እንስሳ ነበር። ቴዲማ ሰሞኑን አንድ ፌቨር ትውልልኛል። የምን ፌቨር? በህይወት እያለው ሊዲያን አቅፌ ማነው በህይወት እያለው ሳሪዬን አቅፌ በከተባለው ብርቅዬ እንስሳ ጋር እንድትስለኝ ይፈልጋል። እንዴት እንደዚህ ያሰብክ ግን? ምን ነካ ቴዲማ? የበግ ዋጋ በዚሁ ከቀጠለ ለሚቀጥለው ጄኔሬሽን ከሰል ውጪ ምን ታወርሳል? ጭንቅላት ይሉታል። ታዲያስ ቤቢ ሻሙት ጭንቅላት እኮ ነበርሽ። ታዲያ ምን ያደርጋል? እንዴት እንደገና ዛፍ ለባል በአመት አንዴ ብቻ ነው የሚሰራው። ወንድሜ ለማንኛውም ገብቶ ይወጣም በግ አለ ተፈልጋል። አዎ ራሱ የሆነ ትኩስ ፈርስ ገና ዞር ብዬ ሽንት ቤት ሸንቼ እስከመመለስ ደፍተው ጠብቁኛል። ምን አለ ባልሻና ደሞ ነው ብሎ ሽንታ ተው እንጂ ምን እንደ እንደሱማ አትበል። ሽንት ቤትማ እንኳን ሄድ እንዴ ታዲያ ትሞታለህ እንዴ? ደግሞም የፈርስ ሽታ ይሄን ያህል የሚያናድድ አይደለም። እንዴት ነው የማያናድደው እንዴ? የፈርስ ሽታ እኮ የዓመት በዓል እኮ ውበት ነው። በዚህ ላይ ደግሞ የዓመት በዓሉ ጌጥ ነው። ጌጥ እሱስ ቢሆን ይጠፋል እንዴ? ምንዱ ኧረ አይጠፋኝም። ፈርሳም ጌጥ ሆነ ለምን ፊትን አትቀበል? ወይኔኔም እንዳይበቀለ ደመላሽ አመት በዓል በመጣ ቁጥር ከማንም ፈርሳም ጋር ልፍረስ። ይሄን ኦፕሬሽን ማን እንደጠነሰሰው ደርስበታለሁ። ከዚህ በኋላ እዚህ ግቢ ውስጥ በከነ ነፍሱ ፈጽሞ አይገባትም። አሃ ሌላ ፈርስ እንደገና ሌቦ ቋንታ ሂድ በጉን ጠብቅ። እሺ ቁም እንዴ አለቃ ገብራና ከቻ ቆይ ወዴት ነው? እንኳን አደረሱት ጋሽ እንዴ። ከናንተ ጋር ባልደርስ ደስ ይለኝ ነበር። ዛሬ አለቃ ገብራና እንኳን አደረሱት አለቃ ገብራና። እንኳን አደረሰ። እኔ ምለው ጮሌ ልጅ እንዴት አድጓል? አለቃ ገብራና እግዚአብሔር ይመስገን። እስከ ዛሬ የት ነበር? ለባል እናቱን አስፈቅጄ ነው ያመጣሁት። እንዴት ፈቀደችልህ? ክርስትና አባቱን ይዤው ነበር። ቁጭ ቆረጥ አንተን አይደል? አይ ጋሽ ምንዴ መልክ እንኳን ወደ እናቱ ነው። መልክ መቻልኩ እና አስተሳሰቡን ነው። እሰይ ናስቲ ሳመኝ አባት ና ሳመኝ። አይ ይቅርታ አለቃ ገብራና ሰው አይወድም ለሊት ያቃዣል። ቢስሙት ደስ ይለኝ ነበር። አሁን ሌላ ነገር ሳይከተላችሁ እቺን ግልገል አስቀምጣችሁ ካጠገቤ ጥፉ። ለምንድን ነው ምን አስቀምጠው? እዚህ ግቢ ግልገል ከነነብሱ አይገባም። እንዴ አለቃ ገብራና እርሶም በጠራራ ፀሐይ አንገ መስራት ጀመሩ። ለነገሩ አልፈርድቦትም። እዚህ ስራ ውስጥ እንዲገቡ ያደረጉት የዋጋ ኢንፍሌሽን ቤቢ። አንተ ደግሞ በዚህ ቀውጢ ሰዓትም ታርመኛለህ። አሁን ጋሽ ምንዴ አንደኛ ፀሐይ መጥቶን በጣም ደክሞናል። ሁለተኛ እነቹቹ ሽንኩርት ከትፈው የኛ መምጣት ነው የሚጠባበቁት። ምሳ የጠሩት እኮ ይሄን በግ ተማምነው ነው። የወፍጮ ቤት ወፍም በግ ተባለ። ወይ በከነ ነፍሱ የማይገባበት ምክንያት ምንድነው? ብሎኩን በዓልን ታኮ ከሚመጣው አላስፈላጊ ጠረን ለመከላከል። የምን ጠረን? ፈርስ ከሚባል የፈረንሳይ እጣን። ኩራባቸው ወዶ ነው እንዴ በአውደ ዓመት በግ የሚጠብቅ? ማን ነው ኩራባቸው? ለበዓል ሪንፎርስ ለማድረግ የመጣ ወዳጅ ነው። ደጀንጥ ደረቤን ተገላገልን ስንል ሌላ ተኩልን። ጋሽ ምንዴ አሁን እቺ በግ ምን ፈርሳላት? እንደውም ከነ ነብሷ ብረት ድስት ውስጥ ከተን እንደ ፈንዲሻ አንከሽክሸን ነው የምንበላት። እንደውም ሳስበው እቺን ግልገል ገዝታችሁ ሳይሆን
ሰርቃችሁ ነው? ኧረ ገዝተን ነው። ካላመኑና ቡዬን ይጠይቋቸው። እነሱ ናቸው በግዙ ብሎ ይላኩ። ቴዲ ቤት ኩክ እያደረጉ ነው። እንዴት አደራችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን ጋሽ ምንዴ። አለቃ ገብራን ሳንታ የምሳ ግብዣ ሰዓቱ ገና ነው። ገና እየሰራ ነው። አይ ለሱ አይደለም። እነዚህን ወንበዴዎች በግዙ ብላችሁ ልካችኋቸዋል? አዎ ጋሽ ምንዴ። ምን ሆናችሁ ነው ግን እስካሁን የቆያችሁት? በጉ ተወልዶ ነው እንደሚሰጣችሁ። ደግሞ በጉ የት አለ? ምክንያቱ ባልታወቀ ሁኔታ ጋሽ ምንዴ ኪድናፕ አድርገውታል። ምን ነው ጋሽ ምንዴ? ምሳ ሰዓቱ እኮ እየደረሰ ነው። እሺ ላረጋግጥ ብዬ ነው። አለች እልካታለሁ። አሁን ልካት። ጋሽ ምንዴ ጉድ ሆነን ጋሽ ምንዴ። የምን ጉድ? ጉድ ፈላ። የምን ጉድ? ያኛው በደንብ አላሰርነው መሰለኝ። ተፈቶ ሲያፈትልክ እሱን ተከትዬ ለመሄድ ግርግሯን አስቀመጥኩና ያኛውን ስከተል ያኛው አመለጠ። የኔ ነገር የኛ አስቀምጫለሁ ብዬ ስመጣ የለችም። እቺ ትንሿን በግ ጠፋች። አሁን ምን የለችም፣ ጠፋች። በባልማ ፌንት አላደርግ። ሄሎ ሹቹ፣ ስልኩን ላውድ ላይ አድርጊው። ምርጥ የባል ዜና ልነግራችሁ ነው። ቤቢ በዓል ዜና አለኝ እያለ ነው። አሁን አድርጌዋለሁ፣ ንገረን። እየሰማችሁ ነው ጎረቤቶች? አዎ ጋዜጠኛው። በጓ ጠፍታለች። ምን? ቶሎኑና ስርቻ ፓርቲ እናደርጋለን። ሰርች ፓርቲ? አንተ ብሎክ 17 ብሎክ 17 ነው። ከቺጋ ተጣልቻለሁ። እሺ 18 ሄዳ በቃ እናንተ ብሎክ 25 በዚህ አንተ በዚህ እናንተ በዚህ እናንተ ነን ተከተሉ ሞል ተመጣጣ ሶል እኔ አይደለሁም። አንተ ደግሞ በግ ጠፍቶብኝ ነበር አይተሃል? ምን አይነት በግ? ግማሿ ልክ የመኪና አይነት ከለር፣ ግማሿ ደግሞ አረንጓዴ ልክ እንደመቶ። ይጂ እንደዚህ አይነት በግ አለ እንዴ? አንተ ከፈለክ ይኖራል። እንዴት አይነት ፈጣጥነት ነው? በእናትሽ ሰራ አጠገቢያ ትድረሺ፣ በእናትሽ ሁለተኛ አጠገቢያ ትድረሺ። ባይ። ስማ በግ አይተሃል? ልጅ እያለሁ ሲርብሽ ሳራ ብልቼ ሲጠማሽ ከገደሉ ውሃ በጫማ ቀድቼ አጠጥቼ ሲደብርሽ በጓ በጊ አራት እግሯ በጓ በጊ ከልጅነትሽ ጀምሮ አሳድጌ አብልቼ ገርፌ ቀጥቼ በጓ በጊ አንቺ አይደለሽም ወይ ማዕረጌ በጓ በጊ አደግሽና ከፋልሽና የጠፋሽብኝ በጊ አራት አዋርጅኝ በጊ አለውልህ በይኝ በጊ አንቺ አይደለሽም ወይ ማዕረጌ በጓ በጊ ኧረ በጓ በጊ። ይቅርታ አባት፣ የሆነች በግ ወደዚህ መታለች። በግ? አዎ መጣ። እንኳን አደረሰህ ብላኝ እኔም እንዴት አድርጌ መርቄ ሰደርኳት መሰለሽ። እባክዎ ቤት እንደሄደች ያሳዩኝ።
በዚህ ቁልቁል ወረደች። በዚህ በደረጃው ኧረ ቀስ ምንም አያደርጓት። አስረው የፍጥኝ አስረው አርደው ቢያጣጥሟት ነው። ምንም አትሆን። በግ ትላለች። ኑሮ ጣሪያ በነካበት ዘበን የበግን እንትን በልቤ ታነሳለች። እኔ በስዕሉም ማለት ነው። ኩልኩል ባካንተ ደግሞ ዶሮ መሰለች እንደ ኩልኩል ለምትል ቤቢ ቀደም ጭንቅላትን ጥሩ እየተጠቀምኩ ነበር። አሁንም አሰራው። እሺ ፎቅ ላይ ወተን ሞክር ደግሞ። አሁን እንደዚህ ጭንቅላትሽ ይሰራ ጥሩ ነው። በእናት በጋይታል ምን ነው ጠፍታብሽ ነው? አዎ አሁን እኮ ነው ቤተሰብ የሌላት ብለው ፖሊስ ጣቢያ ያስገቧት። እኔን በግዬ እኔ ወፍ ዘራሽ ልባልልሽ ለባል ፖሊስ ጣቢያ ልሄድ ነው ማለት ነው እንዴ? ኧረ መልፋት አይጠበቅብሽ። ፖሊስ ፕሮግራም ላይ አትከታተያትም? አነስ ይቅርታ ሲስተር። ይቅርታ ስትል ያስቀየምከኝ ነገር አለ? አይ የቤቢ ልጅ ጠፍቶብን እየፈለግነው ነው። አይተሽዋል? ጠፍቶብን ስትል ጥፍጥፍት? አዎ ጥፍት። ወይ በአውደ ዓመት ዕለት በዋናው ቀን ዛሬ ለበዓል ይዘነው መተን ነው። እዚህ መጥቶ እንኳን አያውቅ። እዚህ ቆመን ታርጋል። የጠፋው ልጅን ታሪክ እየነገርኳት ነው። አንድ ፍሬ ልጅ ጠፍቶብ እኔ በዓል ላከብር? እንዴት ታከብሪያለሽ? አላከብርም እንጂ ሁሉም አይዋልልኝ። የትም ብለን እንፈልገዋለን። አንተ በቃ ስንት ወድ እየጠበቀ እንደሆነ አላወቅም። ከበጉ እንኳን ሳይቀምስ ስልክ ቁጥር በቃሉ አላሳዛችሁትም? በግ ስልክ ቁጥር በቃሉ መያዝ ይችላል? ምን እያልክ ነው? አንቺ ያለሽን ረሳሽው እንዴ? በግ ጠፍቶብን ልታፋልጊን አይደል? ልጅ ጠፍቶብን ያለኝ ያው ነው ልጄ በጌ የእናት አባት እንኳን አደረሰሽ። በግ ጠፍቶብን ነበር። የበዓል በግ ወደዚህ መታለች። ምን አይነት ቀይ ዳማውና ገብስማ? ወይ ሌላ ይወጥ ጠፍቶብን? አዎ እዚህ ቤት ምን አይነት ወጥ እንደተሰራ አይተሽ ነይ ብለናት በዛው ቀረች። ምናልባት እየበላች ከሆነ ምን አልከኝ? መደበቂያ መሸሸጊያ ይኖራል። የደፋሁት ዳቦ ሸቶክ ነው የመጣኸው? አዎ ድፎ ዳቦ አምባሻ ሸቶ ነው። ናግባ ወይኔ በበዓል ቀን አድቬንቸር ፊልም እንስራ። ሳሪ ምን ነካሽ? ሌላው ቢቀር የአማርኛ ፊልማት እንወጣለሁ። እንዴት ለውጥ የለውም? በጓ እንደምትገኝ እርግጠኛ መሆን ይችላል። ወይ የሰው መመሳሰል። ቤቢ ጠፋችሁን በጋ አይመስልም? በአቋም እንኳን ቤቢ ይሻላል። አስተሳሰባቸውን እስማማቸው። ምን ጠፍቷችሁ? ሰነ ጠፋን? አዎ በግ የምትባል የተቆላላ ሽንኩርት የምትገባ ሰነ ጠፍታኛለች። በጉ ተገኘ? አንተ ራስ በግ ነህ። ተገኘ? አሁን ተገኘ። ሰው ጋብዘንማ መዋረድ የለብንም። ወጣ መውረደን በጉ መገኘት አለበት። አሁንም እንደ መስቀል ሆቴል ሄደን እንብላ ልትሉ ነው? አሁን ምንም እንዳልተፈጠረና ምንም እንዳልነበረ መርሳት ነው በቃ። ሁሌ
ሁላችንም እንዳንተ አእምሯችንን መጠቀም ባንችል በቀላሉ መርሳት እንችል ነበር። አሁን መፍትሄው ምንድነው? መፍትሄውማ የበጓን አጥንት እያስታወሱ በቆሎ መጋት። ስለዚህ በቃ ወደ ቤት እንግባ ተነሱ። እኔ አላምንም። የጠፋችው ልጅ እቺ ናት በጓ? አዎ ወደሳ ድንቢጥ ለመፈለግ ነው ይሄን ያህል ለፋ ነው? ምን ድንቢጥ በረሮ ወይኝ እንጂ አንተ ደግሞ ከናንተ ጋር ታነጻጽሯታ። ምን አለ በዛሬው በዓል ኮማ ውስጥ ሆኜ ባሳለፍ። ምን ነው ምንዱዬ? እኔ እያለሁ እኔ በቁም እያለሁ ቹት ኮማውን ከመረጥክ አፋጥኝ ልካለሁ። ወይኔም እንዳይበቀለ ደመላሽ ተጨማሪ ፈርስ ይዘህ ትመጣለህ። ችባው ጥሩ ናት። እንደምን ዋላችሁ? የበቁ ዳይኖራል ግባ እንኳን አደረሰ አደረሰ ወሳት ደርሰሃል ይያበላ እንዴት ነው መግባታለ ያያና ኮማና ሲታደርግ ይመጣል። ስጋ ያላፋት መስል ብሉ ሲላርግላችሁ እንዴት ነው አውራው? እንግዲህ ይዞ ነው በትንሽ ጨመረ እንጂ ዋጋው ማሳረጃው ነው። ምን ማሳረጃው? ታሹ እንደይበ ወዲያው ሁሉ ጨመረ ምን አለ? ትንሱስ ቀደም አወቅነች ጋሽም እንዳይች ነው የአንድ መርቅ ጠይቄ 3500 ሲለኝ ካንተ ጋር ነው ማለት ዛሬ እሱ ራሱ ቀደም ሊሸቅልን የነበረው በነፃ ወሰዳችሁት። ቆዳውን ስለምንሰጥ ችግር የለም። የመጀመሪያው በሻጭ አብሮ ይበላል። ቆዳም ጨምሯል። ቆዳም ጨምሯል። ወይ አንቺ ይላልሽ ቆዳም ጨምሯል። እንግዲህ ነው በከለ አለቀ በኋላ እንደሚያምርሽ አማሪ ልትል ባለ ታሮታ አለቀ በኋላ እንደሚያምርሽ ስናበላ ስናገናዬ ስናበል ስናበላ ስናገናዬ ስናበል በገና ጨዋታ ስናበል አይቆጣም ጌታ ስናበል አሜን ይስጠን አሜን እናገኘ አሜን ሁሉ ዓለም ይሁን አሜን እሰይ እንግዲህ ልጆቹም
እንደው በእጅ ሁሉ ይስጣቸው እሱ እናንተም ጋሽ ምንድም ሌላ ጊዜ እንደው በጋይ ጥፋፍ በተሰቃየ እኮ ዛሬ በጋይ ጥፋፍ በሚቀጥለው ዓመት እንደው ወይ በሬ ይሻላል ከሆነ እርሶ ባጎደሉት ጋሽ ምን እንዳይሙት አሜን እንኳን አደረሳችሁ እንኳን አደረሳችሁ በቃ ዛሬ በጥሩ ሁኔታ አሳልፈናል ለሚቀጥለው ዓመት ደግሞ ከዚህ በበለጠ በሰላም በጤና በፍቅር እንዲሁ በዓሉ እንድናከብር ያድርገን አሜን በቃ እንደው ጸባችሁን ተው በቃ ሁሉን ነገር ተው እርግፍ አድርጋችሁ ተው በተለይ አሻሽል ይሄ ዋና የጠብ እንጨት እኮ ነው ክብሪት በተቻለ መጠን ጠባይ ግዙ አደብ ግዙ ልብ ግዙ በቃ ሌላም የሚገዛ ነገር ካለ ግዙ በቃ እንደው እኛም ሽማግሌዎቹ እንድናርፍ አርጉ እስቲ ፎይ እንበል በቃ ጋሽ በቃ እሺ በላችሁ እንደሆነ ግብረ ገብ ትምህርት ቤት ይገባል የሚቀጥለው ዓመት በቃ እሺ በላችሁ በቃ አመሰግናለሁ አሜን እንኳን አደረሳችሁ እኔ እንደው እሷ ልትወልድ ስትቃረብ አስታውሱኝ ጠቦት አመጣል ግዴላችሁ ዋጋ እንጥራ እሺ እንዲሁ ግዴላችሁ ዋጋ እንጥራ በቃ አውጡልኛ ከቤት አይ ጋሽ ምንዱ ሌላ የሚመጣ እንግዳ አለ ለዛ Come on.